መግደል ለሱ ሙዝ እንደመላት ቀላል ነው። ነይ ያላት ሴት በፍራቻና በሀብቱ ባሪያው ትሆናለች። አሜሪካንና የሜክሲኮ መንግስት ለብቻው ጦርነት ገጥሟል። እሱ ማንንም አይፈራ። 3 ጊዜ እጅግ ጥብቅ ከሆኑ እስር ቤቶች አምልጧል። ብቻውን መንግስት ነው። ይህ ሰው አሜሪካን ያንቀጠቀጠው የአደንዛዥ ዕፅ ጌታ ኤል ቻፖ ጉዝማን ሎራ ነው። በዚህ ቪዲዮ ስለሱ ጀብድ፣ እንዴት አንድ ግለሰብ ይህን ሁሉ ነገር ያለማንም ከልካይ ያደርጋል፣ አሁን የት ነው ያለው፣ አብረን እንፈልገው። በእርግጠኝነት ቪዲዮውን ስለምትወዱት ቪዲዮውን ላይክ ኤንድ ሰብስክራይብ ያደረጋችሁ ጀምሩ። ወደ ቪዲዮ። ጆዋኪን ኤል ቻፖ ጉዝማን ሎራ ሚያዝያ 4 ቀን በ1957 በቱና ሳኖላ ሜክሲኮ ውስጥ ተወለደ። በሜክሲኮ ሲየራ ማዴራ አቧራማ በሆኑ መንደሮች ውስጥ ድሃ ከሆኑት የገበሬ ቤተሰቦቹ የተወለደው ኤል ቻፖ ማንም ሰው ይህ ልጅ ሲያድግ የሚፈራ ወንጀለኛ፣ መገናኛ ብዙሃን ስሙን የሚቀባበሉ የሀገራት ፖሊሶች ራስ ምታት ይሆናል ብሎ የጠረጠረ ማንም የለም። ሙሉ ስሙ ጆዋኪን አልኪቫርዶ ጉዝማን ሎራ የሚባለው ይህ ሰው ታሪክ ግን ኤል ቻፖ በሚል ቅጽል ስሙ ታስታውሰዋለች። ከድሃና ከገበሬ ቤተሰቦቹ የተገኘው ኤል ቻፖ ድህነት የመጀመሪያው አስተማሪው ነበር። የድህነት ኑሮ ሲከብደው ቤተሰቦቹን ለማገዝ የ3ኛ ክፍል ትምህርቱን አቋርጦ ሌሎች እኩዮቹ ትምህርታቸውን ሲማሩ እሱ ፍራፍሬ መሸጥ ጀመረ። ነገር ግን እውነተኛ ትምህርቱ የመጣው ከአባቱ ነው። አባቱ ከፍተኛ ድብደባና ጥቃት ያደርስበት ነበር። የአባቱ ቡጢ ከባድ ትምህርቶችን ያስተማረው ኤል ቻፖ ድብደባው ሲበዛበት ወደ አያቱ ቤት ጠፍቶ ለመሄድ ያስብና ሌሎች ወንድሞቹ ከአባታቸው ድብደባ ለማስቆም ቆርጦ ይነሳል። ትምህርት ለመማር ለሱ ቅንጦት ነው። በአቅራቢያቸው የሚገኘው ትምህርት ቤትም 100 ኪሎ ሜትር ይርቅ ነበር። ግን ቀልጣፋው ኤል ቻፖ ከመንደራቸው አልፈው ወደ ሌላ መንደር ተዘዋውረው የሚያስተምሩ አስተማሪዎች እየተማረ በአካባቢው በቤተሰቦቹ ዘንድ የተለመደ የሆነውን ለሳሙና ማምረቻ፣ ለቀለም፣ ለተለያዩ መድኃኒት ማምረቻነት የሚውለውን የአቲየም ኦፓሚን ፍሬን መልቀም ጀመረ። በአጨዳ ወቅቶች እሱና ወንድሞቹ ወደ ተራሮቹ እየወጡ እነዚህን ቀንበጦች ሰብስበው ለአባታቸው ያመጡ ጀመር። አባታቸውም የተሰበሰቡትን የኦፒየም ፖፒን ፍሬዎች ወደ አቅራቢያቸው ወዳሉት ከተሞች እንደ ኩዋኪን እና ጓሚቺል ከተሞች ሄዶ መሸጥ ጀመረ። አባታቸው ቢሸጥም ለነ ኤል ቻፖ ጠብ የሚል ነገር ጠፋ። አባታቸው እየጠጣበት ከተለያዩ ሴቶች ጋር እየወጣበት ባዶ እጁን መግባቱ፣ ብር መጥፋቱ ያበሳጨው ኤል ቻፖ በአጎቶቹ እርዳታ በ15 ዓመቱ የራሱን የማሪዋና እርሻ አቋቋመ። አባቱ ይህን እንደሰማ ትንሽ ይቆይና ከቤት ያባርረዋል። ኤል ቻፖ የትውልድ ቦታውን በአድራጎቱ ትቶ ይወጣል። ይህም ከባድ እጣ ፈንታ ከአያቱ ጋር እንዲቀጥል ያደርገዋል። አያቱ ጋር እያለ የአጎቱ ልጆች የታወቁ የአደንዛዥ ዕፅ ነጋዴዎች እንደሆኑ ሲሰማ ትኩረቱን ይስበዋል። በ20ዎቹ መጀመሪያ ላይ ኤል ቻፖ ህይወቱን ለዘላለም ወደሚቀይርለት ከአጎቶቹ ጋር የተደራጀውን ቡድን ይቀላቀላል። ለመጀመሪያ የአደንዛዥ ዕፅ ጌታ ከሚባለው ሄክቶር ወይም በቅጽል ስሙ ኤል ጓሮ ጋር መስራት ይጀምራል። ስራውም አደንዛዥ ዕፆችን ማጓጓዝና ከሴር ማድሬ ክልል ወደ ሜክሲኮና አሜሪካ ድንበር አቅራቢያ ወደሚገኙ የከተማ አካባቢዎች ማጓጓዝና የመቆጣጠር ስራን ጀመረ። ስራው የተሻለ ውጤቶችን ማምጣት ሲጀምር በድንበር አቋርጠው ከሚገቡ አደንዛዥ ዕፆች የበለጠ ድርሻ እንዲሰጠው አለቆቹን በተደጋጋሚ ይጫን ጀመረ። መንገዱ ላይ የሚደነቀሩ ሰዎችንና አደንዛዥ ዕፁን የሚያመጡለት ሰዎች ዘግይተው ሲመጡ ከመግደል ወደ ኋላ አይልም። ሰው መግደል ሙዝ እንደመላጥ ለሱ ቀላል ነው። ኤል ቻፖ በንግድ ችሎታው ያለው ዝና እያደገ ሲመጣ የአለቃውን ፍሊክስ ጋርላዶ ትኩረት ይስባል። በ1970 የጓጅላራ ካርቴል መሪ ሚጌል አንጄል ፍሊክስ ጋርላዶ ካሉ ዋና አደንዛዥ ዕፅ አዘዋዋሪዎች ጋር መስራት ጀመረ። ኤል ቻፖ ብዙም ሳይቆይ ከሹፌርነት ወደ ሎጂስቲክ አስተባባሪነት ይሻገራል። ከኮሎምቢያ ወደ ሜክሲኮ በየብስ በባህርና በአየር የተለያዩ አደንዛዥ ዕፆችን ማዘዋወሩን ተያያዘው። የተራቀቁ የዋሻ ውስጥ መንገዶችን በመጠቀምና የተለያዩ የፈጠራ ስልቶችን በመጠቀም ከህግ አስከባሪ አካላት እንዲሸሽና ግዛቱን እንዲያስፋፋ አድርጎታል። እንደ ኤሮፓያን አቆጣጠር በ1984 ዲኢኤ ድረግ ኢንፎርስመንት አድሚኒስትሬቲቭ ወኪል የሆነው ኤንሪኬ ካማሬና በጓጃላራ ካርቴል መገደል በዩኤስኤ ውስጥ ቁጣን ቀስቅሷል እና በተሳተፉት ላይ ከፍተኛ ፍለጋ ተደረገ። ኤል ቻፖ በሲናኦአ ካርቴል ላይ ያለውን ኃያልነት ለማጠናከር ይህን ትርምስ ተጠቅሞበታል። ኤል ቻፖ ህይወቱን በሙሉ ከህግ አስከባሪዎች ጋር የድመትና የአይጥ ጨዋታ መጫወቱን ተያያዘው። የጓጅላራ ካርቴል መሪ ፍሊክስ ጋርላዶ መታሰር ምክንያት በ1989 ኤል ቻፖ እና ሌሎች ህገወጥ አደንዛዥ ዕፅ አዘዋዋሪዎች በካፑልኮ
ተሰብስበው ስለ ወደፊት የስራ ሁኔታቸው ተወያይ ቀድሞ የነበራቸውን ግዛት ይከፋፈላሉ። በዚህ ሰዓት ለኤል ቻፖ ጥሩ አጋጣሚ ይሆንለታል። አሁን ኤል ቻፖ የራሱ የተደራጁ ቡድኖችና ከፍተኛ አደንዛዥ እጾችን ከህግ አስከባሪዎች ግብግብ እየገባ ሲያሻው እየተታኮሰ በመግደል ወደ አሜሪካ ከፍተኛ መጠን ያለውን አደንዛዥ እጾችን ማዘዋወሩን አጧጧፈው። ለአሜሪካ ከባድ ራስ ምታት ሆነ። እሱን ለመያዝ እንደሌላው አደንዛዥ እጽ አዘዋዋሪ ቀላል አይደለም። በስሩ ብዙ ሰዎችንና ከፍተኛ ቦታ የሚሰሩ ባለስልጣናትን በብሩ ይዘዋቸዋል። ይህም በታሪክ በጣም አደገኛ የአደንዛዥ እጽ ጌታ ቁጥር 1 እንዲሆን አድርጎታል። ኤል ቻፖ ጉዝማን በማሪዋና፣ ኮኬይን፣ ሄሮይን እና ሜታምፌታሚን በቢሊዮን የሚቆጠሩ ዶላሮችን ያስገኙለታል። በአንድ ወቅት የአሜሪካው የፍትህ ተቋም በዓለም ላይ ካሉ እጅግ በጣም አመፀኛና ኃይለኛ የአደንዛዥ እጽ አሸጋጋሪዎች ሲል መነጋገሪያ አድርጎታል። ከ40 እስከ 60% የሚሆነውን የተለያዩ እጾችን በሜክሲኮ ውስጥ ይቆጣጠራል። ብር ለሱ ቅጠል ነው። ህገወጥ የገንዘብ ዝውውርም ከሚሰራቸው ወንጀሎች አንዱ ነው። በአመት 3 ቢሊዮን ዶላር ገቢ ወደ ካዝናው የሚያስገባው ኤል ቻፖ የተለያዩ ፖሊሶችን፣ የህግ አካላትን በፈረጠሞ የብር ካዝናው በመደለል እና የታጠቁ ተከታዮች ያሉት መንግስት ባለበት ሀገር ሁለተኛ መንግስት ሆነ። በራሱ ህግ የሚመራው ኤል ቻፖ በሜክሲኮና በአሜሪካ ድንበር አብዛኛው ጊዜ ድንበሩ ላይ እጾቹ ስለሚያዙበት 490 ሜትር ዋሻ አስቆፍሮ ከሳንዲያጎ ካሊፎርኒያ እስከ ጂቲኦና ሜክሲኮ የሚደርስ ዋሻ አስገንብቷል። ዋሻው በውስጡም የአየር መናፈሻ፣ መብራት እና የሃዲድ ዝርጋታ አድርጎ እጾቹን ያስተላልፋል። ከ1987 እስከ 1990 ድረስ ብቻ 4700 ኪሎ ግራም ኮኬን፣ 32000 ኪሎ ግራም ማሪዋና የሚያስተላልፈው ኤል ቻፖ የሜክሲኮና የአሜሪካ ወታደሮች በጥብቅ የሚፈልጉት ወንጀለኛ ነው። በፊት አብሯቸው ይሰራ ከነበሩ ቡድኖች ጋር የከረረ ጦርነት ለ6 ወራት ያህል ቀጠለ። ሁለቱም ወገን አንዱ የሌላውን ወገን ማስወገድ ይፈልጋል። ሁለቱ ቡድኖች ባደረጉት የጥይት ሩምታ የካቶሊኩ ቄስ የሆኑት ካርዲናል ፖሳዶስ ኦካምፖ ይገደላሉ። ይህም ድርጊት የሜክሲኮ ህዝብን ያስቆጣና በእምነቱ ተከታዮች ላይ ቁጣን ይቀሰቅሳል። ፖለቲከኞችም ሆነ ዜጎች ፍትህ እንዲሰጣቸው ይጠይቃሉ። ይህም መንግስት በድርጊቱ የተሳተፉትን ከፍተኛ የማደን ዘመቻና ኤል ቻፖን ለመያዝ የሀገሪቱ መንግስት ለጠቆመ 5 ሚሊዮን ዶላር ጉርሻ እንደሚሰጥ አስታወቀ። ስሙና ፎቶ በመላው ሜክሲኮ ጋዜጦች፣ ቴሌቪዥኖች መነጋገሪያ ሆነ። ኤል ቻፖ ለህይወቱ በመፍራት መሸሽ ጀመረ። በመጀመሪያም ወደ ቶናላ ጃላስኮ ሸሸ። እዛም እርሻ ቦታ ነበረው። በመቀጠልም በሜክሲኮ ሆቴል ውስጥ ለ10 ቀናት ተሸሸገ። የሚገርመው ነገር እሱ በሌለበት ስራው እንዳይበላሽ ለቤተሰቦቹና ለቡድን ተከታዮቹ 200 ሚሊዮን ዶላር ሰጥቷቸዋል። በመቀጠልም የሐሰት ፓስፖርት ተዘጋጅቶለት ወደ ደቡባዊ ቺያፓስ ግዛት ያመልጣል። እቅዱም ሚስቱንና የሱን ታማኝ ጠባቂዎች ጓትማላን በመሻገር መኖሪያውን ኤል ሳልቫዶር ማድረግ ነበር። ነገር ግን እንቅስቃሴው በሙሉ በሜክሲኮና በጓትማላ ባለስልጣኖች ሙሉ ቁጥጥር ስር ገብቶ ነበር። ይህንን ሲያውቅ 1.2 ሚሊዮን ዶላር ጉቦ ለባለስልጣኖች ይሰጣል። ነገር ግን ሰኔ 1993 ለኤል ቻፖ ጥሩ ቀን አልነበረም። ለሜክሲኮ ድንበር ቅርብ በሆነው በታፓቹዋላ አቅራቢያ በሚገኝ ሆቴል በጥብቅ ክትትል ከሚስቱ ጋር በተኛበት ተይዟል። ከ2 ቀናት በኋላ በወታደራዊ አውሮፕላን ተጭኖ ወደ ሜክሲኮ ተላልፎ ይሰጣል። ላ ፓልማ ተብሎ በሚታወቀው ከፍተኛ ጥበቃ ወደሚደረግለት እስር ቤት ይገባል። በአደንዛዥ ዕፅ አዘዋዋሪነት፣ በህገወጥ ብር መሳሪያ ዝውውርና በሙስና የሜክሲኮ ጠቅላላ ፍርድ ቤት 20 ዓመት ከ9 ወር ይፈርድበታል። ግን ኤል ቻፖን ይህም ቢሆን አያግደውም። ከእስር ቤትም ሆኖ በተከታዮቹ አማካኝነት ስራውን ይሰራ ጀመረ። ሙሉ ኃላፊነቱን ወንድሙ አርቱሮ ኤልፓሎ ጉዝማን ሙሉ ኃላፊነቱን ወሰደ። በእስር ቤት ውስጥም ለጠባቂዎቹ ብር እየሰጠ የተመቸና የተንደላቀቀ አኗኗር ይኖራል። የተለያዩ ሴቶች መጠጥ እየገባለት ያሻውን እያደረገ እንደ ንጉስ እንዳሻው ይፈነጥዝ ያዘ። ከጊዜ ወደ ጊዜ ይበልጥ ሀብቱ ጣሪያ ይነካል። ፎርብስ በ2013 ባወጣው The World The Most Powerful People's ሊስት ውስጥ 1140ኛ ደረጃን ሰጥቶታል። እንዳሻው የፈለገውን እያደረገ ጥብቅ የሆነውን እስር ቤት እንደ ቤቱ አደረገው። ማንም እንዳይናገረው ለጠባቂዎቹ ዳጎስ ያለ ጉርሻ እየሰጠ አፋቸውን ያስይዛል። ጥር 19 ቀን 2001 ኤልፒዮ የሚባለው የእስር ቤቱ የጥገና ባለሙያ እንዲያስመልጠው እቅድ ይሰራሉ። ሰዓቱ ደርሷል። አሁን የጥበቃ ቤቱ ሰራተኛ የሚገፋ ጋሪ በመያዝ
ወደ ኤልቻፖ ወዳለበት ቦታ ይደርሳል። ኤልቻፖ በጋሪ በመሆን ከላይ ልብሶች ተደርበውበት ጥበቃ ሰራተኞቹን ያልፋል። ሁሉም እቅዶች ከወራት በፊት በሚገባ ተዘጋጅተውበታል። በሮችን እየከፈተ ሰራተኛው እየመራው ከእስር ቤቱ በጀርባ በር ይወጣል። ውጪ ላይ የሱ ሰዎች መኪና ይዘው ይጠብቁታል። መኪና እየቀያየሩ ይዘውት ያመልጣሉ። ከ8 ዓመት በኋላ በንስር አይን ከሚጠበቀው አደገኛ እስር ቤት ኤልቻፖ ያመልጣል። እሱን ለማስመለስ 78 ሰዎች በቀጥታ ተሳትፈዋል። ከዚህ እስር ቤት ማምለጥ አይደለም ማሰብ የሚያዳግተውን ነገር ኤልቻፖ ተራ ነገር አደረገው። ወዲያው ማምለጡን ተከትሎ ኤልቻፖ ከህግ አስከባሪዎች ለመከላከል ሰፊ የሆነ አስተማማኝ ቤቶችና ታማኝ ሰዎች ጋር ለትንሽ ጊዜ ተደበቀ። በመቀጠልም ወደ ጊዜያዊ መሸሸጊያ ቦታው ሲገባ በፍጥነት ሲናኦላ ካርቴልን እንደገና መገንባት ጀመረ። እስር ቤት እያለ የተዳከመው ቡድኑን እንደገና ያደራጃል። የነበረውን ስልጣን ለማስመለስ ጊዜው አሁን ነው። የቀድሞ አጋሮቹ ጋር በመገናኘት ከሌሎች እጽ አዘዋዋሪዎች ጋር አዲስ ግንኙነት በመመስረት ለሰፊ ወንጀሎች ራሱን ያዘጋጃል። በሚቀጥሉ በርካታ ዓመታት ኤልቻፖ በተለይም ኮኬን፣ ማሪዋና እና ሜታሞፊታሚን ወደ አሜሪካ በማምረትና በማዘዋወር ላይ አተኩሯል። አደንዛዥ እጽ ድንበር አቋርጦ ለተጠቃሚዎች እጅ እንዲገባ የሚያደርገውን ሰፊ ኔትወርክ በመቆጣጠር ድጋሚ የቀዘቀዘውን ገበያ አነሳሳው። በአሜሪካም ሆነ በሜክሲኮ መንግስት በጥብቅ ይፈለጋል። እሱ ሁሉም ቦታ ሰው አለ ተብለው ቦታው ሲደርሱ እሱ ግን አምልጧል። ለ13 ዓመታት በላይ የሜክሲኮ ጸጥታ ኃይሎች እሱን ለመግደል ርብርብ ያደርጉ ሁሉንም ከንቱ ያደርግባቸዋል። ግን በአንዲቷ ቀን የሜክሲኮ ባለስልጣኖች ኤልቻፖ በአካባቢው ተደብቆ እንዳለ መረጃ ይደርሳቸዋል። እንቅስቃሴያቸውን በጥንቃቄ መከታተል ጀመሩ። አሁን መግቢያቸው ሰዓት ደርሷል። በጣም አስቸጋሪው ኤልቻፖ ከታጠቁ ቡድኖቹ ጋር በመሆን እዛ ቤት ውስጥ ናቸው። የክትትል ቡድኑ ወደ ውስጥ ይገባል። ቤቱን ዙሪያውን ይወራሉ። ትርምስ ተፈጠረ። ኤልቻፖ በታጠቁ ቡድኖችና በፖሊሶች መካከል ከፍተኛ የተኩስ ልውውጥ ይካሄዳል። ግን ከብዙ ግብግብ በኋላ ኤልቻፖ በቁጥጥር ስር ዋለ። ከተያዘ በኋላ ከፍተኛ ጥበቃ ወደሚደረግለት እስር ቤት ይገባል። አሁን ለሁለተኛ ጊዜ ስህተት ላለመስራት በጥብቅ ይህንን አደገኛ ሰው ይጠብቁታል። ከዚህ እስር ቤት ለማምለጥ ማሰብ እንኳን የማይታሰብ ነው። እንደው የታሰሩበትን ቦታ እንደ እድል ቢያልፉ እንኳን የታጠቁ የእስር ቤት ጠባቂዎች ይጠብቁታል እንበልና ከዚያም በአንዳች ታምር አለፉ ቢባል የሴኩሪቲ ካሜራ ክፍሉ በተጠንቀቅ ይጠብቁታል። ከዛም አልፈው ወጡ ብለን ብናስብ ረጃጅም ግንቦች የታጠረ አጥር ይጠብቁታል። ከዚህም አልፎ ማማዎቹ ላይ ስናይፐር ይዘው የሚጠብቁ ወታደሮች 24 ሰዓት አይናቸውን ሳያነሱ ይጠብቃሉ። ከግንቡ ዘለው እንኳን ቢወጡ የሰለጠኑ ውሾች ቦጫጭቀው እንዳልነበሩ ያደርጉታል። የሚገርመው ነገር ግን ኤልቻፖ ከዚህ ቦታ አምልጧል። ተአምረኛው ኤልቻፖ ለማምለጥ እቅድ ያወጣል። ከፍተኛ ስትራቴጂዎች ይነደፋሉ። ከሚስቱ ውጪ እሱን ገብቶ እንዲጠይቅ ማንም ፈቃድ አላገኘም። ሐሳባቸውም ከአቅራቢያቸው ካለ ቤት እስከ ኤልቻፖ እስከታሰረበት ድረስ የመሬት ዋሻ መቆፈር ነበር። እንዳሉት አደረጉት። በአቅራቢያቸው የሚገኘውን መሬት ይገዛሉ። ከዚያም መሬቱ ላይ ካለው ቤት ውስጥ እስከ ኤልቻፖ እስከታሰረበት ክፍል 1.5 ኪሎ ሜትር ይቆፍራሉ። ግን ሲቆፍሩ አንድ እክል ይገጥማቸዋል። በትክክል ኤልቻፖ ክፍል ጋር እንዴት መድረስ እንዳለባቸው ማወቅ ያዳግታቸዋል። ግን ምታተኛው ኤልቻፖ እሱ ጋር አንድ ሐሳብ አለ። ይህም እሱ ወዳለበት ክፍል ጂፒኤስ ማስገባት። ይህ እንዴት ይሆናል? ይህም የሆነው ሚስቱ በሰዓት ውስጥ አድርጋ ወደ እስር ቤት እንዲገባ ይደረጋል። አሁን ኤልቻፖ ወዳለበት ክፍል ጂፒኤስ አብርቷል። መውጫውን እሱ በታሰረበት ክፍል ሽንት ቤት በኩል አድርገውታል። ምክንያቱም ከሽንት ቤቱ በስተቀር ሌላው ቦታ በሙሉ በሴኩሪቲ ካሜራ ጥበቃ ውስጥ ነው። የቆፈሩት ዋሻ በውስጡ መብራት፣ አየር ማስተንፈሻና ሞተር ሳይክልም ጭምር ተሟልቶለታል። አሁን ሰዓቱ ደርሷል። ሁሉም ቡድኑ በተጠንቀቅ ይጠብቃል። ኤልቻፖ ወደ ሽንት ቤት ይገባል። ይመለሳል ብለው በአይነ ቁራኛ ሲከታተሉ የነበሩ ጠባቂዎች ኤልቻፖ የውሃ ሽታ ሆኖ ቀረባቸው። ሄደው ሲያረጋግጡ ኤልቻፖ አምልጧል። የማምለጡ ዜና ሲታወቅ የሜክሲኮ ፖሊሶች በርካታ ኬላዎችን እንዳያልፍና በሄሊኮፕተር መፈለግ ጀመረ። ወደ እስር ቤቱ ማንም እንዲወጣም ሆነ እንዲገባ አይፈቀድለትም። ፍለጋው በአፋጣኝ ሜክሲኮ ሲቲ፣ ሜክሲኮ ግዛት፣ ተብላ፣ ገሬሮ፣ ሚቾአካን፣ ጉሬታፎ፣ ሄዳልጎ ተሰራጨ። በአውሮፕላን ማረፊያ፣ በድንበር ኬላዎችና ወደቦች ከሀገር ሸሽቶ እንዳይወጣ ከፍተኛ ማስጠንቀቂያ ተሰጠ። በቶሉካ ዓለም አቀፍ አውሮፕላን ማረፊያ በረራዎች ተሰረዙ። እስር ቤት ውስጥ ከነበሩ 120 ሰራተኞች መካከል 18ቱ የኤልቻፖ ክፍል አካባቢ ይሰሩ የነበሩ ስለሆነ ለምርመራ ተጠሩ። የማምለጡ ዜና ሲሰማ ፕሬዝዳንት ፔና ኒቶ ከካቢኔያቸውና ከሌሎች ባለስልጣኖች ጋር በፈረንሳይ ጉብኝት ላይ ነበሩ። ማምለጡን ሲያውቁ ወደ ሀገራቸው ተመለሱ። በሀገራቸው እንደደረሱም ጋዜጣዊ መግለጫ ሰጡ። እንዲህ ሲሉ ተደመጡ። በማምለጡ እኔም ደንግጫለሁ፣ አስገርሞኛልም። የረዱት የእስር ቤት ባለስልጣኖች ስለሚኖሩ ከፍተኛ ምርመራ እንደሚደረግ አልገብተው በተጨማሪም እሱን መልሰው ለመያዝ የተቻላቸውን
የፈለገውን ያህል ገንዘብ መድበው ፍለጋቸውን እንደሚያደርጉ ተናግረዋል። ኤል ቻፖ ታምረኛ ነው። እሱ ብቻውን የአንድ ሀገር ራስ ምታት ሆኗል። የሀገሪቱ መንግስት እሱ ለጠቆመ 3.8 ሚሊዮን ዶላር እንደሚከፍል አስታወቀ። አሜሪካ ይዛችሁ ለኔ ስጡኝ፣ እኔ ተገቢውን ቅጣት እሰጠዋለሁ ስትል ተሰማች። እንደ ኤሮፓያን አቆጣጠር ጥር 8 2016 ጠዋት ላይ በሲናኦአ ባህር ዳርቻ በሆነችው ሎስ ሞቺስ ከተማ ውስጥ ስውር እንቅስቃሴ ተደረገ። የሜክሲኮ ባህር ኃይል አንድ የሆነ አጠራጣሪ ነገር ያያል። የሆነ ቤት ውስጥ የሚያዞሩ የታጠቁ ሰዎች እንዳሉ ጥቆማ ይደርሳቸዋል። ለአንድ ወር የሚቆይ የክትትል ስራ ይሰራል። ንግግራቸውን ጠልፈው ሲሰሙ አክስቴ አያቴ እየተባባሉ በሚስጥር የሚያወሩ ሰዎችን ይሰማሉ። ውስጥ ላይ ኤል ቻፖ እንዳለ ጠርጥረዋል። አሁን የከበባው ሰዓት ደርሰዋል። ጠዋት ላይ ወደ ቤቱ 17 የሜክሲኮ ባህር ኃይል ወታደሮች ወደ ቤቱ ይገባሉ። የሚገርመው ነገር ግን ኤል ቻፖ እዛ የለም። ከቤቱ ግራውንድ ባለው ዋሻ ለሶስተኛ ጊዜ አመለጠ። ከዋሻው ከወጣ በኋላ ውጪ ላይ የተሰረቁ መኪኖች ተዘጋጅተውለታል። ወዲያው በዛ ያመልጣል። እሱ በሚሄድበት አቅጣጫ ለሁሉም ፖሊሶች ትዕዛዝ ተላልፏል። መንገድ ይዘጉበትና ፖሊሶች ይይዙታል። ኤል ቻፖ አልተደናገጠም። ዳጎስ ያለ ገንዘብ ንብረት እንደሚሰጣቸው ይነግራቸዋል። እነሱ ያቀረበውን ጥያቄ ውድቅ ያደርጉበታል። በቃ ይህን ካልተቀበላችሁ ሁላችሁም ልትሞቱ ነው ብሎ ይሳለቅባቸዋል። ፖሊሶቹ የኤል ቻፖን ፎቶ ለአለቆቻቸው ይልካሉ። እሱንና እስረኞቹን ለሜክሲኮ ባህር ኃይል አሳልፈው ይሰጣሉ። ከዛም በሜክሲኮ የሚገኘው አልቲፕላኖ ፌዴራል እስር ቤት ይገባል። ይህ እስር ቤት ቀደም ሲል በ2015 ያመለጠበት ቦታ ነው። እዛ ትንሽ ከታሰረ በኋላ ጥር 2017 ወደ አሜሪካ ተላልፎ ተሰጠ። የአሜሪካ ከፍተኛ ፍርድ ቤትም ጥፋተኛ ነው ባለቻቸው አደንዛዥ እጽ ዝውውር፣ የተደራጀ ወንጀል፣ በተለያዩ ግድያዎች በጁላይ 2019 የዕድሜ ልክ ከ30 ዓመት ተፈርዶበታል። በአሁኑ ወቅት ኤዲኤክስ ሎረንስ ኮሎራዶ ውስጥ እጅግ እንደሚደረግለትና አሜሪካ ወንጀለኞች አሰልፈውኛል ያለቻቸውን እስረኞች የምታስርበት ሱፐርማክስ እስር ቤት አስረዋለች። አሁን ከታሰረ 6 ዓመት አልፈዋል። ከተንደላቀቀ የንጉስ ኑሮ አንስታ ዘብጥ እያጥለዋለች። እንደዚህ ተደስታችሁ እያያችሁ ሰብስክራይብ፣ ኮሜንት፣ ላይክ አለማድረግ ከባድ ነው። ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ ይህ ፊልም የሚመስለው አስገራሚው የኤል ቻፖ ታሪክ ነው። አበቃው። ሰላም።